ዛሬስ እግዚአብሔርን እናመልካለን እንላለን። ለሰው እግዚአብሔርን እናመልካለን፣ እግዚአብሔር ነው አምላኬ እንላለን። ግን ውስጣችንን ሰጥተን አናውቅም። ለምንድን ነው? ከጠዋት ከእንቅልፋችን ስንነሳ እግዚአብሔር አንተ ተመስገን ብለን እንኳን አናውቅም። እንነሳለን፣ ፊታችንን እንታጠባለን፣ የቀረበልንን ቁርስ እንበላለን፣ ወደ ስራ እንሄዳለን። ግን ቤታችን ውስጥ እግዚአብሔር ስዕል አለ። አያችሁ፣ ልብ ከእግዚአብሔር ጋር ለመሆን ይህንኑ ነው የሚያስረዳ። አፍ ግን ከእግዚአብሔር ጋር ነው። መስቀል አርግታል፣ ግን ውስጥ የማን ነው? የእግዚአብሔር አይደለም። የቴክኖሎጂ እና የሳይንስ ነው። ስንቸገር ብቻ እግዚአብሔር ወይ አንተ ታውቃለን እንላለን። ስንቸገር እኮ እግዚአብሔር በየትኛውም ስፍራ በሁሉም ቦታ ልናመልከውና ልንለምነው ይገባል። በችግራችን ጊዜ ብቻ አይደለም። ብዙ ሰው ይህንን ተስፋ እያደረገ የማይዳስሰው ሌላ ሰውነት አለ በውስጡ። አንደኛ የማይዳስሰው አጋንንት ሰይጣን አለ። እሱን እነካለው ማለት ዘበት ነው። ውስጥ እንዳለ አያሳውቅህምና ነገ ያሰብከውንና የምትሰራውን ነገር እንዳሰራው ያደርግባል። ከቤተሰቦች ጋር ያጣላል፣ ያበጣብጣል፣ ያስጨንቃል። ግን አእምሮ ለአእምሮ የምታወራ ይመስላል። አይደለም። እርኩስ መናፍስቱ ነው የሚያዋራው። ብዙ ሰው ይህንን ያልተረዳው ወደ እግዚአብሔር አምልኮ ቤት እንዳንገባ የሚያደርገን ውስጥ ያለው መንፈስ እርኩስ መናፍስት ዲያብሎስ እንጂ የእግዚአብሔር ቤት ሁሉም ክፍት ነው። እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል። እኛ ከሆነ እግዚአብሔርን ካጣን ስንት ዓመቱ ነው? የእግዚአብሔርን ስራ መስራት አቀቶን በየሜዳው ዲያብሎስ እያሳሳተን ስንቶቻችንን የምንኮባልለው በዝሙት መንፈስ፣ በአይነ ጥላ፣ በዛር፣ በመተት፣ በውቃቢ፣ በአጋንንት፣ በአፈዛ ደንግዝ ተይዘን ስንት ጊዜ ነው የምናለቅሰው? ስንት ጊዜ ነው የምንጨነቀው? ስንት ጊዜ ነው እግዚአብሔርን ለምነን አልሰማን ሲለን እግዚአብሔር ወይ አንተ የለም አንተ አንሰማንም ብለን ስንት ጊዜ ነው እግዚአብሔር ላይ የምንሳደበው የምናፌዘው? ለምን? እግዚአብሔር አልሰማን ያለን ቤተ መቅደሱን እንኳን ሄደን ብንነግረው አልሰማም ያለን የውስጣችንን ስለሚያውቅ። ለምን? ቤተ ክርስቲያን ሄደን ብቻ ነው የምንለምነው። እግዚአብሔር ግን ወጣ ስንል የዓመቱ ገብርኤል፣ የዓመቱ ሚካኤል፣ የዓመቱ ማርያም ሲሉ ነጠላችንን አድርገን ሱሪ አድርገነው ቀሚስ አድርገን የዓመቱ ሚካኤል ናት ዛሬ እያልን እንሄዳለን። ቤታችን አንደኛ አምልኮ ስፍራ የለውም። ለእግዚአብሔር አንድ ክፍል አልተዘጋጀለትም የቤት አምልኮ። ሁለተኛ መጸለይ መጾም አናቅም። ሶስተኛ ዲያብሎስ ገዝቶናል፣ የራሱ አድርጎናል። የዚህ ዓለም ገዢ፣ የዚህ ዓለም አምላክ ዲያብሎስ እንዳያሳስታችሁ ተጠንቀቁ ያለ እኮ መጽሐፍ ቅዱስ። ስለዚህ ነው ዛሬስ ሳንሳሳት ቀርተን ነው እንዴ? አይደለም። ዛሬም ስህተት ነው ያለን። ዲያብሎስ የሚወደው የአምላካችንን የመድኃኒታችን ቅዱስ ቁርባን ስንቆር ለቤታችንና ሰፊ የአምልኮ ቦታ የእግዚአብሔር ቤት ጸሎት ቤት ስናዘጋጅ፣ ሶስተኛ ስንጸልይ፣ አራተኛ ስንሰግድ፣ አምስተኛ ስንጾም፣ ይህን ሁሉ አይወድ። ግን ጭንቀታችን ከኛ ውስጥ እንዲርቅልን እንፈልጋለን። ሀዘናችንና የምናለቅስበት ችግር ከኛ ውስጥ እንዲርቅ እንፈልጋለን። ይኸው መራቂያው እኮ ተነገራል። አንተ ከአይምሮ ጋር የምታወራ ይመስላል፣ ግን አይደለም። ዲያብሎስ ነው የሚያሳስት ውስጥ ያለው። እማንዳስሰው ሌላ ሁለተኛ ክፍል አለ። እማይነካ፣ እማናየው፣ እማንጨብጠው፣ አብሮ ከእናትና ከአባት ማህፀን አብሮ እየተወለደ አብሮ ከሰው ጋር እየኖረ አብሮ ሰውን መስሎ እየቆየ እንዴት ነው ታዲያ? ምን እናድርግ? ምን ይሻላል? የሚያስለቅሰን እርኩሱ መናፍስት እንደሆነ ለምንድን ያልተረዳን? በሁሉም ቦታና ስፍራ እንዲሁም በአካባቢያችንና በስነ ልቦናችን ሁሉም ነገር ሳንረዳ ቆይተናል። እናለቅሳለን። ውስጥ ያለው እርኩስ መናፍስት እንደሚያስለቅሰን የተረዳንበት ጊዜ የለም። አንድ ቀን አጋንንት ገብቶብናል ብለን የምናውቅበት ጊዜ የለም። አጋንንት ነው የሚያስጨንቀን ብለን የምንገነዘብበት ጊዜ የለም። ብቻ እናለቅሳለን። ለቅሶዬን እፈስልኝ። ስንቶች እናቶች ናቸው የተራገሙት ነገር በልጃቸው ላይ ሲደርስ ምን አለ ባልተራገምኩ።
ከመጸለይ ይልቅ ስንቶቹ ናቸው መጨፈር የሚመኙ? እግዚአብሔር ማስተዋል ይስጥ። ያልተጠበቀ ድንቅና ተአምር አከታትዬ በማምጣት ይህ ሕዝብ እንዲገረም አደርገዋለሁ አላያሉ እግዚአብሔር። እውነት ነው። ሰው እና ህብረተሰብ እና ሕዝብ የሚገረም ተአምር ካላየ በስተቀር እግዚአብሔርን የማያመልክበት የማንጸልይበት ጊዜ ላይ ደርሰናል። ድንቅ ተአምር ካላየ እግዚአብሔር የለም የምንልበት ጊዜ ላይ ነው። ድንቅ የእግዚአብሔር ኃይል በሰማይ እንደ እሳት መስሎ ካልወጣ አናምንም። እግዚአብሔር ችግራችንን አልሰማም እንላለን። ያኔ ዲያብሎስ ደስ ይለዋል። ችግራችንን ምና አንሰማም። ችግር ግን ምንድን ነው? ውስጥ ያለው ርኩስ መናፍስት ነው። ውስጥ ያለው ርኩስ መናፍስትን ለማውጣት ደግሞ መጸለይ፣ መስገድ፣ መጾም፣ ቅዱስ ቁርባን መውሰድ ነው። እግዚአብሔርን ስጋ እናደር ዛር ምልክት እንዲህ አይነት ምልክቶች የዛር ምልክቶች ናቸው። ዛር ሲኖሩ የሚከተሉት ጠባያቶች አሉ። ጠቋር ካለ ቀኝ ትከሻህን መክበድ፣ ግራኝ ካለ ደግሞ ግራህን መክበድ፣ መጫጫን፣ ማዛጋት፣ ማንጠራራት፣ ስቅስቅ ማለት፣ አላስፈላጊ የሆኑ ድምፆችን ከውስጥ ማሰማት፣ ሆድ መንፋት፣ አንዳንድ ጊዜ ማጅራት ላይ መጨምደድ፣ አይን ቅንድብህን መስበር፣ እነዚህ የመሳሰሉት ነገሮች የቋሚ የዛር ምልክቶች ናቸው። እሺ የእናቷ ነው? የእናቷ ከባሏ ታጣላታለህ? ከባሏ ጓደኛ የላትም። እንኳን ባል ማለት ነው። ለምን? በቃ ሰው ይቀርባታል፣ ይወዷታል። እኔ ግን ለያታለሁ። ለምን? ማንም እንዲቀርባት አልፈልግም። ቆይ ለምንድን ነው እንደሚቀርባት የማትፈልገው? አታኑራት፣ አትቀልባት፣ አታለብሳት። በቃ የእኛ እንድትሆን ነው የምንፈልገው። አዳልሞቲ ታጓራለህ? አትፈልግም፣ እኛ እንፈልጋለን። አትወደንም። ካልወደደች ለምን ገባባት? እልህ ይዞን የምን እልህ? በቃ እናቷንም ጨሌ አስጣለቻት። አትፈልግም። እናቷን እንድትቆርብ አስደረገቻት። ስናጓራ ቤት ውስጥ ትበሳጫለች እናቷ ላይ። አብረን የተወለድከው ከእናቷ ላይ ነው የሄድኩት። ለምን ቆረበች? እናቷ ቆረበች። ታዲያ ሌሆን ወስዳ ጣለች። እናቷን እናባርራለን። አንድ ወር ገደል ከተን፣ አንድ ወር አጥፍተን በየሆስፒታሉ እናቷን የእናቷን ሬሳ ሲፈልጉ ይኖራሉ። እህቶቿን በላው። ስንት በላ? 2። ለምን? አንፈልግም፣ የእናቷን ደስታ አንፈልግም። እናቷን አሳበድናት። ያመልኩ ነበር። ጨሌ ታረግ ነበር እናቷ። የጨሌ ጠንቅ ለብንያምም አልሆነም። ብንያም የጣዖት ልጅ ነው። ብንያም በመጽሐፍ ቅዱስ ውስጥ የምታገኙት ብንያም በጣዖት ጀርባ እየተወለደ ነው። እስከ ጳውሎስ ዘመን ድረስ ዘሩ በመንፈስ ሲወራረስ ቆይቶ ጳውሎስ እንኳ የብንያም ዘር ነኝ ነው ያለው። የብንያም ዘር ሆኖ ታለ በጌታም ተመርጦ ሳለ እንኳ መንፈሱ ከእርሱ አልተለየም። ከኔ እንዲለይ 3 ጊዜ ጸለይኩ አለ፣ ግን አልተለየም። ጸጋ ይበቃሃል አለው። አየህ፣ አንድ ጊዜ ራሔል ገብታ ያመጣችው ጦስ እስከ ክርስቶስ ዘመን ድረስ እንኳ ያንን አልለቀቀው። የጣዖት መንፈስና ዝርያ ዛሬ በጣም እየበዛ መጥቶ ይኸውና እንግዲህ እንደዚህ ተደበላልቆ የምናየው ሁኔታ ይሄንን ነው የሚመስለው። እንዴት ነው? አትሄድም? አሁን አልሄድም። ለምን አልሄድም? ስራ አለኝ። ምንድን ነው ስራ? ስራ አለኝ። ትንሽ አሳብዳታለሁ። ተንበርከክ። ሰውን ወንዶች እንዲቀርቧት አልፈልግም። ወንዶች ይወዷታል። ተነጫንጫ በጸባዩ ይሄዳሉ። ወንዶች በጣም ይወዷታል። ሁሉም ነው የሚወዳት። ሰው ይወዳታል። እና ይውደዳታ ምን አገባ? የዋህ ናት፣ በጣም የዋህ ናት። ገራገር እና
እና ምን አገባ? አስነሳውባት፣ ሰዎች ብታይ አስነሳውባት። ከዛ ለእመቤቴ ተንበርክካ ማዕበል ተነስቶብኛል አቁሚልኝ አለቻት። እመቤቴ ቀጥ አረገችባት። ሰዎች አስነስቼባት ተንበርክካ እመቤቴ ማዕበል ተነሳብኝ አለቻት። ማዕበል ነው ይሄ ማዕበል ነው አለቻት። ቀጥ አረገችላት። አሁን ትንፍስ ብላለች። እኛ ደግሞ ተናደደን። እሺ ግንባር ለውጣ ቶሎ ሁላችሁ በኢየሱስ ክርስቶስ ስም ግንባር ላይ ታስረናል። በስላሴ ስም ምንም ላናደርግ በቅዱስ ሚካኤል ስም ምንም ላናደርግ ታስረናል። እየቀጠቀጠችን እስክንሸኝ ድረስ ምንም አናደርግ በወላዲት አምላክ ስም ታስረናል። አባ ተነስ ወደ ጎን። ምን ነው አባ? ተጨንቄ ነበረ። አሁንስ? ጉሮሮዬን አንቆኝ ነበር። አሁንስ? አሁን ደህና ነኝ። የለም አባቴ አይዞሽ። አሁን እስረኛ ነው፣ ምንም አያደርግም። እሷ ደግሞ የበለጠ ከበረታች ደግሞ ትቀጠቅጠውና መሄጃውን ነው የምታሳጣው። ምክንያቱም ምንም እኮ የሆነ እኮ ጅላጅል ፍጥረት ነው። በገዛ እጃችን ነው ብልጥ የምናደርገው። ዛር ነው ይሄዳል፣ ሰቀረ ምናምን ይላል። አባቴ አውቀዋለሁ። ቤታችን ውስጥ ብዙ ነገር ስለሚፈጠር አውቀዋለሁኝ እሱ እንደሆነ። ቀጥቅጣ ጀመረሻል? አዎ ጀምሬያለሁ። ወር ሆኖኛል። ገና ወር ነው? አይቼበታለሁ። አዎ ለውጥ በደንብ አለው ለውጥ። አዎ እንደ አጋጣሚ ከፍቶኝ ኢንተርኔት ላይ መዝሙር ልሰማ ስል የእርሶን የጸሎት ቦታ ምናምን የሚለውን አቢሲኒያ ሬዲዮ ላይ አየሁት። ከዛ ጀምሮ በቃ ሁሉ ነገር መከታተል ጀመርኩ። ወር ከምናምን ቢሆን ብዙ አይደለም። መጠሪያዎትንም አዲስ አበባ መጥቼ ሁለት ያላገኘሁትም ግን ገዝቼ መጥቼ ቤቱ ተቀምጦ ነበረ። አሁን በሱ መቀጥቀጥ ጀመርኩኝ። ማዕበል ተነስቶብኛል እመቤቴ ብለሽ ስታረግሽ ማዕበሉ ጸጥ አለ። አዎ ሰዎች ተነስተውብኝ ነበረ። የት ነው የምንኖሪው? እዚሁ ስዊዘርላንድ ነው። እዚሁ ነው። መግቢያ መውጫ አጥቼ ነበር። ወር ሆኖኛል። አሁን ሰላም ሆኛለሁ። ሰላም ሆነ።